እንደ ቆንጆነን እያሉ አሁን የቁንጅና ውድድር በጣም ይገርመኛል። ሴቱ ብዙ ብር ይሸለሙበታል እኮ እንደው በእውነቱ ያንን ጸጉር ማዳበሪያ አልጨመሩ እንዴ መልክ ጥርስ አስተካክሎ የፈጠረ አይን አስተካክሎ እኔ እንደ ቁንጅና ተወዳዳሪ ካላችሁ ብሩን አምጡና ጧፍ ይገዛበት ቦኑ የእናንተ በሰው ንብረት ነው የተሸለመ። ለምሳሌ ህንጻ አሳምሮ የሰራ ኢንጂነር ቢኖር ሽልማት ብንፈልግ ህንጻው ላይ ነው የምንለጥፈው። ለማን ነው የሚሰጠው? ለኢንጂነሩ ነው። አሱቦ የፈጠረሽ ውብ ከሆንሽ ነው ለዛው ውብ አንጻራዊ ነው። ውብ የለም እውነቱን ለመናገር እዚህ ሀገር ቆንጆ አለ ብዬ አላምንም። ሀብታምም ውብም የለም። የሚገርማችሁ ነገር አርቲፊሻል ነው። አንዳንዱ አፍንጫው ስንደዱ ይሆንና ጥርሱ አድራሻው ሊጠፋ ይችላል። ቆንጆ አለ እንዴ? እስቲ ወንዶ ተስማምተን አይደል ቆንጆ የተባባል ነው። ርሳች እንደው ተስፋ ከምንቆት ታምሪያለሽ ብለናቸው እንጂ ዝርዝር ጉዳይ ትንታኔ ብንሰራ ቆንጆ የሚባል ነገር የለም። ውብ እግዚአብሔር ብቻ ነው። ሁሉም በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። የሚገርማችሁ ያው የቁንጅና አወዳዳሪዎችን አይን ያዝልን እንጂ እኔ እናቴ ብታገኝ ባለም ላይ አንደኛ ቆንጆ ለእናቴ እኔ ነኝ። ይገርማችኋል። እናት አወዳዳሪ ብትሆን ልጇ ነው አንደኛ ባለም ላይ። አባታችን ውቦች ነው ለኛ በደሙ የተዋበን በስጋው የተዋበን በችንካሩ የተዋበን በቁስሉ የተዋበን ለመንግስተ ሰማያት የታጨን በጥምቀት የተወለድን የሥላሴ ልጆች የመንግስተ ሰማያት ዜጎች የድንግል ማርያም ልጆች እኛ አይደለም ውቦች ነቱን ለመናገር። ስለዚህ ይችን ሳምራዊ ሴት ሳይንቅ ያነጋገረ እግዚአብሔር አንተን አይንቅም ነው። እግዚአብሔር እንደው ባልና ሚስት አንድ አካል ናቸው። እንደ ሁለት ሳምባ ከማባከን ለወጭ ቆጣቢ አንድ ሳምባ ለሁለት ልስጣቸው ቢባል አንተ እንትና የራስን ተንፍሰ ኦፍ አርጋ አትወጣም ከሚሉትን ለመናገር እንደው ለመሳቅ አንድ ጥርስ 32 64 ጥርስ አላባክንም ለባልና ሚስት ይበቃል ብሎ ቢሰጥ እግዚአብሔር የራስን ስቀ ኦፍ አርጋ አትጠፋም። እግዚአብሔር ግን አላደረገው። ወሳኝ የሆኑትን ነገሮች በማን ቁጥጥር ስር ናቸው? በሱ ፀሐይ በማን ቁጥጥር ስር ናት? አምፖሉስ በመንግስት ነው። ይሄው እንደ ብር ይጨምርባል አይደል? እግዚአብሔር አው ፀሐይ ላይ ቆጣሪ ያስገብቶ በቃ ከዛሬ ጀምሮ ከፈል ቢል እንኳን አንተን ቢል ጌታ አይከፍሉትም። ጨለማ ወጦት ይቀር ነበር። ወሳኝ የምንላቸው ነገር በማን ቁጥጥር ስር ናቸው? ውሃ በማን ቁጥጥር ስር ነው? የሃይላንዱን እያልኳቸው እሱ ያጭበራኛ ያሸግን እየሸጥንበት ነው። እሱ የፈጠረው ቁጭ ብሎ እኛ እንሸጥበታል አይደል? እኛ እኮ እግር የፈጠረው ነረስተን እኮ ሩጦ ያሸነፈውን የምናጨበጭበው። ፈረንጆች ደግሞ ለየድሜ ማራዘሚያችንን ሲያመርቱ ብዬ ነበር ሚዲያ ላይ የምላስ ማሳጠሪያ ቢሰሩላለው ለጦረኛ መላ እንደ ኦፍ የሚደረግ ምላስ እኮ መኖር ነበረበት። እንደ ኦፍ አንዳንድ ጊዜ ስልካችሁ ለሰው ላለመደወል ስትፈልጉ ምንድነው የምትሉት? ካርድ የለኝም፣ ካርድ አልቆብኛል፣ ቻርጅ አልቆብኛል ትላላችሁ። ሚስኮል ታደርጋላችሁ አይደል? ለምን ሚስኮል እንዳይቆጥርባችሁ አይደል? ምላሳችሁን ግን አንድ ቀን ኦፍ አድርጋችሁ ታውቃላችሁ? እንደው ምላሴን ኦፍ አድርጊያለሁ የሚል ሰው ልክ ነው። ምክንያቱም አይቆጥርም። እኛ ምን ቸገረን? ካርድ ሙሉኛ ይል ቻርጅ አድርጉኛ ይል አንድ ጊዜ ከማይቻርጅ ቻርጅ ተደርጎ የወጣ ነው። ካርዱን በማይጸን ተሞልቶ የወጣ ነው። እንዲሁ ዮሐንስ አፈወርቅ ሚመጠን አብያት ለተመዝበራ ወሚመጠን እየሰማችሁ ነው። ወሚመጠን አሁን ለተባአሱ በምላስ ስንቱ ቤት ፈረሰ ይላል ዮሐንስ አፈወርቅ። ስንቱ ትዳር ተበተነ፣ ስንቱ ጓደኛ ተለያየ ይላል። ምላስ ጦረኛ ሁልጊዜ እናገራለሁ። ዓለም ላይ ያሉት ትልልቅ ጦርነቶች የተጀመሩት በክላሽ አይደል በምላስ ነው። ሰምታችሁኛል? በምላስ ነው። ግን በጣም የሚያሳዝነው ግን ምላስ ጦርነቱን አስጀምራ እሷ የት ነው የምትገባው? ምሽግ ውስጥ ናት። ለምሳሌ አንተ ብሰድብህና መተ በቴስታ ብትለኝ ምን ነው የምትመታኝ? አቤት የሰደበህ ማን ነው? እሷ የት ናት? እሷ ምሽግ ውስጥ ገብታለች። ጦርነቱን አስጀምራ ምሽግ ገብታለች። ግን ያልተሳደበው ጭንቅላት ነው በቴስታ የሚጋየው። ያልተሳደበው እግር ነው በካልቾ የሚጋየው። ለዚህ ነው መልአከ ብርሃን አድማሱ ጀንበሬ ይሁዳ በሰረቀ ክርስቶስ ተገረፋሉ። ምክንያቱም ሌባ ሲያዝ በገጠር ጀርባው ይገረፋል። በምን ነው ሰው እየሰረቀው? ሌባ በምን ነው የሚሰርቀው? የሚገረፈው ምኑ ነው? በመገረፍ ያለበት ማን ነበረ? እጁ ነበረ። ዘባነ ሰረቅት ይትቀሰፍ ማእከል አውድ እንዘሃሎ ዘሰረቀ እድ። የሰረቀ እጅ ያለ ያልሰረቀ ጀርባ ይገረፋል እና ምላስ መጥፎ ነው። የእግዚአብሔር ቤተሰቦች ምእመናን እንዴት አደራችሁ?
እግዚአብሔር ይመስገን ስትሉ ጮክ ብትሉ የበለጠ ደስ ይለናል። የመረጋጋ ጊዜ ልሰጣችሁ እችላለሁኝ። እጥር ምጥን ሰብሰብ አድርገን ጥቂት ነገር ነው የምንማማረው። ጆሮአችሁን ከፍታችሁ ልባችሁን አዘጋጅታችሁ በቀጥታ እግዚአብሔር መልእክቱን እየነገረኝ ያለው ለኔ ነው ብላችሁ እንድሰሙን በእግዚአብሔር ስም እንጠይቃለን። ከኛ በስተጀርባ እግዚአብሔር ቆሟል። መስቀሉን፣ ቁስሉን፣ ችንካሩን ያሳያችኋል። እንባችሁን ሊያብስ፣ ቁስላችሁን ሊፈውስ፣ ጥያቄያችሁን ሊመልስ፣ የጎደለባችሁን ሊሞላ፣ ሊያረጋጋችሁ፣ የሰከነ ኑሮ የተረጋጋ ሕይወት እንድትመሩ ሊያደርጋችሁ እግዚአብሔር ፊት ለፊት ቆሟል። ይሄን አምናችሁ እንድሰሙን በእግዚአብሔር ስም እንጠይቃለን። በድጋሜ እንዴት አደራችሁ? እንዴት አደራችሁ? በየቦታው በየምክንያቱ በየጊዜው በምንሰማው ልክ የሚነግረን በምንኖረው መጠንም የሚያስተምረን ከአቅማችን በላይም ሆነ ከአቅማችን በታች ያልነገረን ያልመከረን የነበረ ያለ የሚኖር ለዘላለምም እንደሚኖር አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመንነው የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ዛሬ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን መሰረት የዛሬው ሰንበት ከአብይ ጾም መግቢያ አስቀድሞ ያለ ሰንበት ነው። በቤተክርስቲያናችን ግጻዌ የምንለው መጽሐፍ አለ። በሉ እስኪ ግጻዌ መጽሐፈ ግጻዌ አለ። ያ ማለት በየቀኑ በየሳምንቱ ሶስት ነገር ነው። አንደኛ የዘወትር አለው፣ ሁለተኛ የሰንበት አለው፣ ሶስተኛ የክብረ በዓል አለው። የምናነበው ወንጌል የምናነበው የጳውሎስ፣ የጴጥሮስ፣ የዮሐንስ፣ የይሁዳ፣ የዮሐንስ ራእይ፣ የሐዋርያት ሥራ መልእክቶች የቱ ይነበብ ምን እናንብብ፣ ከመዝሙረ ዳዊት ምስባክ የቱ ይሰበክ፣ ቅዳሴ ከ14ቱ ቅዳሴያት የቱ ቅዳሴ ይቀደስ የሚሉት በትንታኔ በዝርዝር ሊቃውንቱ ከብሉይ ለቅመው ከሐዲስ ቀስመው ከገርላቱ ከድርሳናቱ ለነቱ በሚስማማ ምንባብ ምስጢር ያዘጋጁበት መንገድ መጽሐፈ ግጻዌ ይባላል። ይሄ ቤተክርስቲያኒቱ ወፍ ዘራሽ እንዳመጣልን የምንናገር አይደለንምና በዛ ነው የምንመራው። የመመሪያ መጽሐፍ አለ ማለት። ስለዚህ የዛሬው ሰንበት መዝሙሩ ወብዙሃን ይባላል። መዝሙሩ ስላችሁ ቅድም ወንድማችን የዘመረልን መዝሙር እያልኳችሁ አይደለም። ይሄ ለናንተ ወደ ምህረት ላይ ለናንተ በሚመጥን መንገድ ዜማውም ግጥሙም በእናንተ ልክ የተዘጋጀ እግዚአብሔር እንድታመሰግኑበት የተዘጋጀ ነው። ይክበር ይመስገን እግዚአብሔር። ከዛ ውጭ ግን በዋናነት ሌሊት የሚዘመር በጸናጽል በከበሮ መጀመሪያ ዜማው ጥሬ ዜማው ይዜማል፣ ከዛ ይዘመማል፣ ከዛ በቁም ይጸነጸላል፣ በመረግድ ይጸነጸላል፣ ይጸፋል። ያ መዝሙር ይባላል። በአመት 52 መዝሙር አለ። ከነ ለመኮን የሚባል ሌላም አለ። እንደው ዝርዝር ጉዳይ ገብቼ ላባከናችሁ አልፈልግም። ወደ 84 ይሆናል እና ያ መዝሙሩ ወብዙሃን ይባላል። እሱ ብቻው ብንሰብከው ሌላ 24 ሰዓት ይፈጃል። መቼም 100 እንጀራ አለ ብሎ ያን ሁሉ በልቶ ስቃዩ ላይ መውደቅም ሌላ ችግር ነውና በአፋችሁ ልክ በጆሮአችሁ ልክ መጠንን ማጉረስ ስላለብን ከሰፊው ጠባቡን ከረጅሙ አጭሩን ለናንተም ለኛም በሚመጥነን መንገድ እንነግራችኋለን። ምስጢሩን ጥበቡን ይግለጥልን እግዚአብሔር። በግምት በመላ የግል ሐሳባችን እንዳናፈስባችሁ የናንተን ጆሮ ይጠብቅ፣ የኛንም አንደበት ይቆጣጠር እግዚአብሔር። ቅድም ለዛሬው በግጻዌው መሰረት ለዛሬው የተመደበልን ወንጌል የዮሐንስ ወንጌል ምዕራፍ 4 ነው። ምስባኩ መዝሙረ ዳዊት 46ኛው ላይ ያለው አግረረ ለነ አሕዛበ ወሕዝበ ታሕተ ገሪነ ወሐረየነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ የምትል ሶስት መስመር ከመዝሙረ ዳዊት እየተቆነጠረች የምትመጣለች። እንግዲህ መዝሙር ቅድም እንደነገር ወብዙሃን ነው። ቅዳሴው ቅዳሴ ጊዜ ነው። የቀደሱን ተንካን እናንተ ታውቃላችሁ። ወደ ዝርዝር ጉዳይ አንገባ። ደህና አደራችሁ? እየሰማችሁ ነው? በደንብ ስሙን በማርያም በደንብ ስሙን። እንግዲህ እንዲያው በጣም ስብስብ አድርጌ ለአንድ በ20 እና በ25 ደቂቃዎች የሚጠናቀቅ የሰንበት ትምህርት ሰንበቱ ነው። ቀኑ ሰንበት ነውና በጊዜ ወደ ቤታችን መሄድ ስላለብን ሰርግም ያለበት አለ በተለያየ ጉዳይ አለብንና እጥር ምጥና አድርገን እንነግራችኋለን። ቅድም እንዳልኩት የተነበበው የዮሐንስ ወንጌል ነው። እንደምታውቁት ኢየሱስ ክርስቶስ ከመጸነስ ጀምሮ እስከ ማረጉ ዳግመኛ እስከ መምጣቱም ድረስ ያለውን
ያስተማረውን ጥልቅ ትምህርት የሰራውን ድንቅ ተአምራት ያደረገውን በጎ ነገር አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከብዙ በጥቂቱ እያንዳንዱ እግር በእግር ተከታትለው ዘገባ አይደለም ያቀረቡ ሪፖርት አይደለም ያቀረቡልን። ኢየሱስ ክርስቶስ 3 ዓመት ከ3 ወር በጣም ብዙ ትምህርት አስተምሯል፣ ብዙ ተአምራት አድርጓል፣ ብዙ በጎ ነገር አድርጓል። ነገር ግን ወንጌላውያኑ ያንን ሁሉ እግር በእግር ቃል በቃል ተከታትለው ለመጻፍ ጊዜውም ቦታውም ሁኔታውም አይፈቅድምና ደሞም እኛም ይበዛብናልና ወንጌላዊ ዮሐንስ ባይኑ ያየው በጆሮ የሰማውን በእጁ የዳሰሰውን በልቡ ያስተዋለውን ሲነግረን ኢየሱስ ክርስቶስ ያስተማረውን ትምህርት ያደረጋቸውን ተአምራት የሰራውን በጎ ነገር እግር በእግር ተከታትለን ቃል በቃል ተከታትለን ቅደም ተከተሉን ጠብቀን ብንጽፍላችሁ እምያግመሮ ዓለም ጥቀ ለመጻሕፍቲሁ ሰማይ ምድር አይችለው ነበር መጽሐፉን። ነገር ግን አምናችሁ ከመትርከቡ ሕይወተ የዘላለምን ሕይወት ታገኙ ዘንድ ከሁሉም በጥቂቱ ቆንጥረን ጽፈንላችኋል ብሏል ወንጌላዊ ዮሐንስና ወንጌላውያኑ 4 ናቸው። ወንጌሎቹ 4 ናቸው። አራቱ ወንጌሎች በጥቅሉ በ89 ምዕራፎች የተቀነበቡ የተወሰኑ ናቸው። ስለዚህ የዮሐንስ ወንጌል ከነዚህ ሁሉ ከአራቱ ወንጌል በመጨረሻ ላይ ያለ ጌታ ካረገ ከ35 ዓመት በኋላ የተጻፈ ወንጌላዊ ዮሐንስ ማለት ፍቁረ እግዚእ ዘያፈቅሮ ጌታ የሚወደው የተባለ ከ27ቱ የሐዲስ ኪዳን መጻሕፍት መካከል 5ቱን የጻፈ ስንት አልኳችሁ? 5ቱን የጻፈ አንድ ወንጌል ጽፏል፣ አንድ ራእይ ጽፏል፣ 3 መልእክቶች ጽፏል። በጥቅሉ ከ27ቱ 5ቱን ያበረከተልን ንጽህና የተሰጠው ቅድስና የተሰጠው ምግባር ከሃይማኖት የታረቀለት ጊዜውን ገንዘቡን አካሉን ለፈጣሪው አሳልፎ የሰጠ እስከ መንግስተ ሰማያት እስከ ገሃነመ እሳት አስጎብኝ መልአክ ተመድቦለት ልብ አድርጉ አስጎብኝ መልአክ ተመድቦለት ምረረ ገሃነመ እሳትን ጽኑ መከራ የመንግስት አይመ መንግስተ ሰማያትን የመንግስተ ሰማያት የማይነገር አይን አይቶ ጆሮ ሰምቶ ልብ የማይገምተውን የመንግስተ ሰማያትን ደስታ ሰፍሮ ቆጥሮ ራእይ በሚባለው መጽሐፉ በ22 ምዕራፍ አለው እሱም የነገረን ነው። ስለዚህ ወንጌላዊ ዮሐንስ ከ3ቱ ወንጌላውያን ወጣ ያለ ነገር ነው የጻፈ። ሌሎቹ የታውትን ያለፉትን ማለት ነው። ወንጌላውያን የኢየሱስ ክርስቶስን ያስተማረውን ትምህርት የደረሰበትን መከራ ያደረገውን ተአምራት ሲጽፉ ጥሩ ነው እየመረጡ አይደለም የተጻፉልን። ውሃውን ወይን አደረገ ብሎ የጻፈልን ወንጌላዊ ተጠማ ብሎ ጽፎልናል። ውሃውን 2 ዓሣ 5 እንጀራ ባርኮ 5000 ሕዝብና 4000 ሕዝብ በጥቅሉ 9000 ሕዝብ በ2 ዓሣና በ5 እንጀራ ያጠገበው ክርስቶስ ተራበ ብለው ጽፈውልናል። ዓለማውያን መሪዎች ታሪካቸውን ሲያጽፉ በሕይወት ካሉ ጥሩ ነገራቸው ሲሞቱ ነው ጉዳቸው እየተዘከዘከ የሚወጣው። የኛ ጌታ ግን ከሞተም በኋላ ከመሞቱም በፊት ወንጌላውያን እየመረጡ አጻፉልንም። ተራበ አጠገበ፣ ተጠማ ወይን አጠጣ፣ ሞተ ሙት አስነሳ፣ አይና በራ በጨለማ ቤት ታሰረ፣ ቁስለኞችን ፈወሰ ራሱ ቆሰለ ተብሎ ተጽፏል። ሁሉም ነገር ተጽፏል። አይተን አመዛዘን የራሳችን ውሳኔ እንድንወስን የሚያግዝ ማለት ነው። ደህና አደራችሁ። ስለዚህ ወንጌላዊ ዮሐንስ ከጻፋቸው ከሌሎቹ ወንጌላውያን ውስጥ የሌሉ ለምሳሌ የዮሐንስ ምዕራፍ 3 የኒቆዲሞስ፣ ምዕራፍ 4 የሳምራዊት፣ ምዕራፍ 5 የመጻጉዕ፣ ምዕራፍ 9 የዘውሩቶ ልሙጥ ግንባር የነበረው፣ ምዕራፍ 11 የአልዓዛር፣ ከምዕራፍ 13 እስከ ምዕራፍ 17 ደግሞ ሌሎች ወንጌላውያን ያልጻፉትን የጸሎት ሐሙስ ማታ ዓርብ ሊሰቀል ሐሙስ ማታ ያስተማረውን ትምህርት የጸለየውን ጸሎት በመልአት የጻፈ ወንጌላዊ ዮሐንስ ነው። ይክበር ይመስገን እግዚአብሔር። ስለዚህ በዚህ በምዕራፍ 4 ላይ አስደናቂ ታሪክ ተጽፏል። በዚህ በምዕራፍ 4 ላይ የተጻፈችው የአንድ ሴትዮ ታሪክ ነው። የአንድ ሴት ታሪክ ስላችሁ ደግሞ ይቺ ሴት ዝነኛ አይደለችም፣ መልካም አይደለችም፣ አርቲስት አይደለችም፣ ባለጸጋ አይደለችም። ኑሮ ያጎበጣት፣ ጀርባዋ እንስራ በመሸከም የጎበጠ፣ ልቡናዋ በሰፈር ሐሜትና ጥላቻ የደቀቀ፣ ፊቷ በሐዘን የበለዘ፣ ማዳት የወጣባት፣ ኑሮ ያሰቃያት፣ 5 ባሎች በቅደም ተከተል የሞቱባት፣ ከመሳቀቋ የተነሳ 5/6ኛውን አግብቻለሁ ለማለት እንኳን ለመናገር ያፈረች፣
በቀን በስድስት ሰዓት ፀሐዩ መሃላናት በሚያቃጥልበት ሰውነትን በሚያነድበት ሰዓት እንስራዋን ተሸክማ የሰው ምላስ ከሚጠብሰኝ ፀሐዩ ይጥበሰኝ ብላ በውሃ ልትቀዳ የሄደች ተራ ሴት ናት። ለዚህ ሴትዮ ነው ምእመናን እንዲያው የኢየሱስ ክርስቶስ ትህትናው ፍቅሩ ሰው መውደዱ የሚለካበት አንዱ ተራ ሴት ናት፣ ደሃ ሴት ናት። ሐሜት ቅድም ነግሬያችኋለሁ። ጀርባዋ እንስራ በመሸከም የጎበጠ ልቡናዋ በሰው ስድብ የደቀቀ መልኳን ኑሮ ያጎሰቆላት እዚህ ግቢ የማትባል ምናልባት እንደኔ አይነት ተራ ሰባኪ ቢሆን እንኳን ቁጭ ብሎ ሊያስተምራት እንዴት ዋልሽ እንኳን ለማለት የሚጸየፋት ሴት ናት። ደህና አደራችሁ? እየሰማችሁ ነው? ይቺ ሴት ናት እና ኢየሱስ ክርስቶስ ከይሁዳ ወደ ገሊላ መሄድ ነበረበት። ከይሁዳ ወደ ገሊላ ለመሄድ በሳምራውያን ከተማ ማለፍ ነበረበት እና ኢየሱስ ክርስቶስ በዛ ሊሄድ ወደዛ ለመሄድ ወዶ ሰማርያ ከሚባለው ቦታ ደረሰ። እዛ ቦታ ላይ ወሃሎህ የአዘቅተ ማይ ዘወሃቦ ያዕቆብ ለዮሴፍ ወልዱ ያዕቆብ ለልጁ ለዮሴፍ ያወረሰው የውሃ ጉድጓድ ነበረ ይላል። በደንብ ስሙኝ። ማን ለማን ያወረሰው? ያዕቆብ ለማን የሰጠው? ለልጁ ለዮሴፍ። በነገራችን ላይ ይሄ ጥልቀቱ ክብደቱ የሚሰማችሁ የዛሬ 2000 ዓመት ገደማ በምድረ እስራኤል በነገራችን ላይ የዛን ጊዜ ብቻ አይደለም፣ ዛሬም በመካከለኛው ምስራቅ በእስራኤልም ሆነ በግብፅ ውሃ ትልቅ ከነዳጅ በላይ ተፈላጊ ነው። አገሩ ድንጋያማ ነው፣ በረሃማ ነው፣ ቃጠሎ ነው። ስለዚህ ውሃ በብሉይ ኪዳን የነበረው ትልቁ ጠብ በውሃ ጉድጓድ አማካኝነት ዛሬ በነዳጅ ምክንያት ሰዎች ሊጣሉ ይችላሉ። እንዲያውም ዛሬ አንዳንድ ጸሐፊዎች ሲጽፉ ወደፊት ዓለም ላይ ጦርነት የሚነሳው በነዳጅ ምክንያት አይደለም በውሃ ምክንያት ነው ይላሉ። እኛና ግብጽ ማየት እንችላለን፣ ሌሎችም የሀገሮች መጥቀስ እንችላለን። ርዕሳችን እሱ ስላልሆነ ነው። እና በዛን ጊዜ የውሃ ጉድጓድ አንድ ሰው ለአንድ ሰው አወረሰው ማለት ትልቁ ንብረት የነዳጅ ጉድጓድ ከማውረስ በላይ ነው። እና ያዕቆብ ለልጁ ለዮሴፍ የሰጠው ነው። እና ኢየሱስ ክርስቶስ ሲሄድ ቀኑ 6 ሰዓት ነው ብያችኋለሁ። ኢየሱስ ክርስቶስ ሲሄድ በዛ በ6 ሰዓት ከቀኑ ብያችኋለሁ። እዛ ከውሃው ጉድጓድ አጠገብ ደረሰ። ወደ ኪሞ እግዚ ኢየሱስ እምሃዊረ ፍኖት ነበረየ ሀበ ውእቱ አዘቅት። ኢየሱስ ክርስቶስ መንገድ ከመሄዱ የተነሳ ደክሞት ከውሃው ጉድጓድ አጠገብ ተቀመጠ። ማን የተቀመጠው? ጮክ ብላችሁ ንገሩኝ። ማን የተቀመጠው? የተቀመጠ ከውሃው ጉድጓድ ምን ሆኖ? አይዟችሁ በሉት። አረ በደንብ በሉት። ደክሞት ክርስቶስ ርቦታል አልራበውም፣ ጠምቶታል አልጠማውም፣ ደክሞታል አልደከመውም። ደክሞታል። በዮሐንስ ወንጌል እሱ ራሱ ወንጌላዊ ሲነግረን በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለንና ቁጥር 14 ላይ ያም ቃል ምን ሆነ? ሥጋ ሆነ። መድከም፣ መራብ፣ መጠማት፣ መፍራት፣ መጾም፣ መጸለይ፣ መስገድ፣ መሞት፣ መገነዝ፣ መቀበር የማን ሥራ ነው? የሥጋ ሥራ። ኃያልነት፣ ዘላለማዊነት፣ ረቂቅነት፣ አለመራብ፣ አለመጠማት፣ አለመወሰን፣ አለመሞት፣ አለመገነዝ፣ አለመቀበር የማን ሥራ ነው? የመለኮት ሥራ። እነዚህ ሁለት ረቂቃን አካላት ረቂቃን ባህሪያት የመለኮትና የሥጋ ባህሪ የመለኮትና የሥጋ አካል ተዋህደው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በተዋህዶ ከበረ የምንለው ሁለቱን አዋህደን ነው። የማንን ባህሪና የማንን ባህሪ? የሥጋን ባህሪና የመለኮትን ባህሪ። የሥጋን አካልና የመለኮትን አካል። መለኮት ይደክመዋል ምእመናን፣ መለኮት ይርበዋል፣ ይጠመዋል፣ ይጾማል፣ ይጸለያል፣ ይሰግዳል፣ ይሞታል፣ ይገነዛል፣ ይቀበራል፣ አይቀበርም። ሥጋስ በግልባጩ እነዚህ ሁሉ ነገሮች ደርሱበታል። ስለዚህ ኢየሱስ ክርስቶስ ቀኑ 6 ሰዓት ነው ብያቸዋለሁ። 6 ሰዓት ማለት ፀሐይ በማዕከል የምትሆንበት ሙሉ ኃይሏን የምትለቅበት ቃጠሎ ሰዓት ነው። በዚህን ሰዓት ኢየሱስ ክርስቶስ ሰው ሆኗልና ደክሞት
ከውሃው ጉድጓድ አጠገብ ተቀመጠ። ለምን? ደክሞት። በደንብ ያዙልኝ። ለምን ተቀመጠ? ደክሞት። የተቀመጠ በውሃው ጉድጓድ አጠገብ። በውሃው ጉድጓድ አጠገብ ለምን ተቀመጠ? ቀዝቃዛ ስለሆነ ውሃ ጠጥቶ እግርን ታጥቦ በነጋዴ ልማድ። ለምሳሌ ዛሬ በገጠር ነጋዴዎች ሲሄዱ አህያቸውን፣ በቅሏቸውን፣ ፈረሳቸውን ጭነው ሲሄዱ ጭነታቸውን አራግፈው ምሳ በልተው ጥላውን ቃጠሎን አሳልፈው የሚሄዱት ውሃው ወንዝ ካለበት አካባቢ ነው። ስለዚህ ክርስቶስም በዛ ልማድ ከውሃው ጉድጓድ አጠገብ ተቀመጠ። ለምን? ደክሞት። ቦታው ለምን ተመረጠ? ውሃ ስላለበት፣ ቀዝቃዛ ስለሆነ ነው። አሁን ትልቁ ታሪክ ከዚህ በኋላ ይሄ እስከ ቁጥር 6 ያለው ከቁጥር 7 ጀምሮ ምዕራፍ 4 እያልኩኝ ነው። ከቁጥር 7 ጀምሮ የዚህ ሴትዮ ታሪክ ወናሁ መጻት ብእሲት እምሰማርያ ከመ ትቅዳህ ማየ። ኢየሱስ ክርስቶስ ከዛ ተቀምጦ ሳለ ከሰማርያ ውሃ ልትቀዳ አንድ ሴትዮ መጣች። ሐዋርያት ከክርስቶስ ጋር ነበሩ። የት ሄደው ነበር ለሚለውም ራሱ ወንጌላዊ በቦታው ስለነበረ በአይኑ ያየ ነው የጻፈው። ይሄ በመረጃ ሰብስቦ አይደለም የጻፈው፣ ምእመናን ሰልሎ አይደለም የጻፈው፣ ላይብረሪ ሄዶ ወይም ደግሞ ቤተ መዘክር ሄዶ መጻሕፍት አገላብጦ አይደለም የጻፈው። በአይኑ ያየውን፣ በጆሮ የሰማውን፣ በእጁ የዳሰሰውን ቦታው ላይ ነበር ወንጌላዊ ዮሐንስ። ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ነው የሚንቀሳቀሰው። ከውሃው ጉድጓድ አጠገብ ግን ተቀምጦ የነበረው ብቻውን ነው። ደቀ መዛሙርት የት ሄደው ነበር? የት ሄዳችሁ ነበር እናንተ ትሉኝ እንደሆነ እንደማለት ነው ዮሐንስ ራሱ ስለሆነ እስመ አርዳኢሁ ሆሩ ከመ ይሳየጡ። ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበረ ይላል። ክርስቶስ የት ተቀምጦ ነበረ? በውሃው ጉድጓድ አጠገብ። ደቀ መዛሙርቱ የት ሄደው ነበረ? ምግብ ለመግዛት። ስለዚህ ክርስቶስ ከማን ጋር ነበር ማለት ነው? በውሃው ጉድጓድ አጠገብ ብቻውን ነበር ማለት ነው። እዛ ተቀምጦ ሳለ ይቺ ሴትዮ መጣች። ሳምራዊት ናት። እኔ ስለ ሳምራዊነት ላብራራ። ሳምራውያን ማለት በብሉይ ኪዳን በእስራኤላውያን በአይሁድ አካባቢ የተናቁ የተጠሉ የአይሁድን ሃይማኖት አርክሳቸዋል። ካልሆነ ሰው ህዝብ ጋር ተጋብታቸዋል። ስለዚህ እናንተ አትረቡም ብለው የሚንቋቸው የሚጸየፏቸው፣ በጋብቻ ከነሱ ጋር መጋባት አንድ ሳምራዊ ጋር በጋብቻ መቀላቀል አይደለም፣ አብሮ መስራት፣ አብሮ መብላት መጠጣቱ ጸያፍ ነበር። እንዲያውም በብሉይ ኪዳን ሳምራዊ ማለት ስድብ ነበረ። ልክ በእኛ ጊዜ ሸማ ልብስ የሚሰሩልንን ቆዳ የፋቁ ያለሰለሱ የሚያበጁልንን ማረሻውን ጦሩን ይሄን እንደው ሌላ ወገሩ የሚያዘጋጁልንን ሁሉ ስያሜ ሰተናቸው ነበር አይደለም? ቡዳ እያልን እንሰርባቸው አልነበረ? መሰደብ የነበረብን እኮ እኛ መሀይሞቹ ነበርን እኮ። እነሱ አፈሩን አቅልጠው ብረቱን ቀጥቅጠው ማረሻ እየሰሩልን ሸማኔውን ቁጢት ነቃሽ ቆዳ የሚፈቀውን ፋቂ ሸክላ ሰሪ ሁሉም ስም ሰተን እንሰድባቸው ነበር። በገጠር ድሮ እንደው ሸክላ ከሚሰራ ከሸማኔ ቆዳ ከሚፈቅ ጋር መጋባት ነውር ነበረ። እነሱ መናቅ ሲገባቸው እኛ ንቀናቸው ነበር፣ በተገላቢጦሽ ማለት ነው። እና ይቺ ሳምራውያን ማለት በአይሁድ መካከል የተናቁ ናቸው። ክርስቶስንም አይሁድ ሲሰርቡት አንዱ ሳምራዊ ብለው ሰድበውታል። በዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ ስትመለከቱ አንተ ሳምራዊ ነህ ጋኔን አድሮብሃል ሎቱ ስብሐት ብለውታል። ስለዚህ ሳምራዊ መባል የስድብ ምልክት ነው። የተጠሉ ናቸው፣ የተናቁ ናቸው። እና ከውሃው ጉድጓድ አጠገብ ተቀምጦ የነበረው ማን ነው? ጮክ ብላችሁ ንገሩኝ። ለምን? ደቀ መዛሙርቱ የት ሄዱ? አቤት። ስለዚህ ከማን ጋር ነበር ማለት ነው? ማን መጣች? ሳምራዊቷ። ሳምራዊነት ገባቸው አይደለም? እና ኢየሱስ ክርስቶስ አይቷታል። ሲያያት እንደው ትልቅ ጥያቄ ጠየቀ። ጥያቄውን ትልቅ የሚያደርገው የጠየቀው ማን ነው? ሰማይና ምድርን የፈጠረ ክረምትና በጋውን የሚያፈራርቅ ውሃውን ብቻ ሳይሆን የመጠጣትን ስሜት የፈጠረ ምግቡን ብቻ ሳይሆን የመብላትን ስሜት የፈጠረ እግዚአብሔር አሁን ከዛ ከውሃ ጉድጓድ አጠገብ ተቀምጦ አገኘዋለሁ ብሎ ማን ሊገምት ይችላል? ማን ሊያውቅ ይችላል? እውነቱን ለመናገር ናይቺ ሴትዮ ምንም ከቀኑ 6 ሰዓት ነው የመጣቸው። በብሉይ ኪዳን እኔ በገጠር ያደጋችሁ ሰዎች ውሃ በእንስራ የቀዳችሁ ሴቶች አላችሁ? አቤት አቤት! አበሻ በማያሳፍረው ያፍራል። ውሃ በእንስራ የቀዳ የለም እዚህ ውስጥ
ስንት ሰዓት ነው ውሃ ለመቅዳት የሚኬደው? አቤት ጧት ወፍ ሳይጮህ ነው አይደል? ለምን? ፀሐዩ እንዳያቃጥላችሁ ወይም ማታ ነው የሚኬደው። ቀን ይኬዳል አይኬድም። እንደውም አባቱ ጋኒን ይመታናል ትላላችሁ እኮ እና ያው ስላደግ እንደናንተ እናውቀዋለን። እና ይቺ ሴት የመጣችው 6 ሰዓት ቀን ነው። ለምንድን ነው የመጣችው? ቅድም እንዳልኳችሁ የዚህ ሴትዮ ህይወት ኑሮዋ የተመሰቃቀለ ነው፣ የተበላሸ ነው። አንደኛ ሳምራዊት ናት፣ በአይሁድ ዘንድ የተናቀች ናት በነገዷ ምክንያት። ሁለተኛ በሴትነቷ ደግሞ 5 ባሎች በየተራ እያገባቻቸው ሙተውባታል። ምንድነው የሚባለው እንዲህ አይነት ሰው በእኛ? አቤት ገፊ አይደለም ገፊ ምን ብላ ገፍታ አንቃል ገደለቻቸው። እንግዲህ እኮ እንደው አንዳንድ ጊዜ እኮ ምላሳቸው ከጦር ይከፋል እኮ። እኔ ባለፈው ተናግሬያለሁ። የኤችአይቪ ያለባቸውን ወገኖቻችንን እኮ ከበሽታው ይልቅ እኮ ያመነመናቸው የኛ ምላስ እኮ ነው። እውነቱን ለመናገር ጦረኛ ምላስ። ፈረንጆቹ ደግሞ የእድሜ ማራዘሚያችንን ሲያመርቱ ብዬ ነበር ሚዲያ ላይ የምላስ ማሳጠሪያ ቢሰሩ ላለሁ ለጦረኛ ምላስ እንደ ኦፍ የሚደረግ ምላስ እኮ መኖር ነበረበት። እንደ ኦፍ አንዳንድ ጊዜ ስልካችሁ ለሰው ላለመደወል ስትፈልጉ ምንድነው የምትሉት? ካርድ የለኝም፣ ካርድ አልቆብኛል፣ ቻርጅ አልቆብኛል ትላላችሁ። ሚስኮል ታደርጋላችሁ አይደል? ለምን ሚስኮል እንዳይቆጥርባችሁ አይደል? ምላሳችሁን ግን አንድ ቀን ኦፍ አድርጋችሁ ታውቃላችሁ? እንደ ምላሴን ኦፍ አድርጊያለሁ የሚል ሰው ልክ ነው። ምክንያቱም አይቆጥርም። እኛ ምን ቸገረን? ካርድ ሙሉኛ ይል ቻርጅ አድርጉኛ ይል አንድ ጊዜ ከማይ ቻርጅ ተደርጎ የወጣ ነው። ካርዱን በማህፀን ተሞልቶ የወጣ ነው። እንዲሁ ዮሐንስ አፈወርቅ ሚመጠን አብያት ለተመዝበራ ወሚመጠን እየሰማችሁ ነው። ወሚመጠን አሁን ለተባአሱ በምላስ ስንቱ ቤት ፈረሰ ይላል ዮሐንስ አፈወርቅ። ስንቱ ትዳር ተበተነ፣ ስንቱ ጓደኛ ተለያየ ይላል። ምላስ ጦረኛ። ሁልጊዜ እናገራለሁ ዓለም ላይ ያሉት ትልልቅ ጦርነቶች የተጀመሩት በክላሽ አይደል በምላስ ነው። ሰምታችሁኛል? በምላስ ነው። ግን በጣም የሚያሳዝነው ግን ምላስ ጦርነቱን አስጀምራ እሷ የት ነው የምትገባው? ምሽግ ውስጥ ናት። ለምሳሌ አንተ ብሰድብህና መተ በቴስታ ብትለኝ ምን ነው የምትመታኝ? አቤት የሰደበ ማን ነው? እሷ የት ናት? እሷ ምሽግ ውስጥ ገብታለች። ጦርነቱን አስጀምራ ምሽግ ገብታለች። ግን ያልተሳደበው ጭንቅላት ነው በቴስታ የሚጋየው። ያልተሳደበው እግር ነው በካልቾ የሚጋየው። ለዚህ ነው መልአከ ብርሃን አድማሱ ጀንበሬ ይሁዳ በሰረቀ ክርስቶስ ተገረፋሉ። ምክንያቱም ሌባ ሲያዝ በገጠር ጀርባው ይገረፋል። በምን ነው ሰው እየሰረቀው? ሌባ በምን ነው የሚሰርቀው? የሚገረፈው ምኑ ነው? በመገረፍ ያለበት ማን ነበረ? እጁ ነበረ። ዘባነ ሰረቅት ይትቀሰፍ ማይከል አውድ እንዘሃሎ ዘሰረቀ እድ። የሰረቀ እጅ ያለ ያልሰረቀ ጀርባ ይገረፋል። እና ምላስ መጥፎ ነው። ይቺ ሴት በጠራራ ፀሐይ የመጣችው ገፊ ናት። እሷ ጋር አንወጣም፣ እሷ ጋር አንጫወትም ብላ ህብረተሰቡ ቡና ጠጭ ብሎ እንኳን የሚጠራት የለም። ሻይ ጠጭ እስኪ ነይ እንጫወት ገፊ ናት ተብላ ተጠልታለች። ስለዚህ ምእመናን ከፀሐይ ቃጠሎና ከሰው ምላስ ማን ይበልጣል? እስኪ ሴቶቹ ንገሩኝ፣ ማን ይበልጣል? እንደው ፀሐዩንስ ዛፍ ጥላ ስርም ትሆናላችሁ፣ ዣንጥላም ትይዛለ። ለሰው ምላስ ዣንጥላ ይያዛል? ምን ይደረጋል? ስለዚህ እቺ ሴትዮ ሴቶቹ ጋር እያሽሟጠጡኝ ከምቃጠል ልቤ ከሚነድ ፀሐዩ ያቃጥለኝ ብላ በዛ በጠራራ እንስራ ተሸክማ ወደዛ ውሃው ልትቀዳ መጣች። ከዛ ጉድጓድ አጠገብ ግን ማን ተቀምጧል? ምእመናን እግዚአብሔር ተቀምጧል። እግዚአብሔር ቁጭ ብሏል። አላሰበችም ሴትዮዋ። በኋላ መጣ ውሃን ስትቀዳ ቀና ብላም አላየችው። ለምን? እሱ እስራኤላዊ አይሁዳዊ ነው። አጠማጠሙ አለባበሱ ያስታውቃል። ከሱ ጋር ብትነጋገር እንኳን ሊያናገራ ዞር ወያት አንድ አይሁዳዊ። እሷ የገመተችው አንድ መንገደኛ አይሁዳዊ እዛ ተቀምጧል ብላ ቶሎ ውሃን ቀርታ ለመሄድ ነው የተጣደፈችው እንጂ አጠገቤ ሰማይና ምድር የማይችሉት የማይወስኑት በኪሩቤል ላይ ነግሶ የሚኖር ሁሉን ቻይ ሁሉን ፈጣሪ ሰጭና ነሹ ሿሚና ሻሪው ገዳይና ፈጣሪው እግዚአብሔርን አገኘዋለሁ ብላ አልጠበቀችም። ከዛ በኋላ ጥያቄው ምንድነው ያለው? አስተይኒ ማየ እባክሽ ውሃ ጠጭኝ አላት። አይገርምም? ምእመናን አሁን እንደ ውሃ አጠገብ እግዚአብሔር ይገኝ እንደው እንኳን እግዚአብሔር አንድ ሻል ያለ ባለስልጣን ይገኛል እንደዛ አካባቢ። ባለስልጣኖቹን ተራ ሰፈር ታገኟቸዋላችሁ? እዲዎቹ ሰፈር ታገኟቸዋላችሁ? ጎስቋላ ሰፈር ታገኟቸዋላችሁ? አታገኟቸው።
ዝነኞቹን ብታገኙአቸው ትልልቅ ሆቴሎች መዝናኛዎች በሀብታሞቹን እዛ ነው የምታገኙአቸው ዳ ሰፈር እግዚአብሔር ግን ውሃ ጉድጓድ አጠገብ ሲያስተምር ማይተናል ቢታንያ እና ላዛር ቤት ሂዷል የጴጥሮስ አማታማ ንዳድ ወባ ይዟ ስትንቀጠቀጥ እዛ ገብቷል ሰርግ ቤት መጥቷል ሰርግ ቤትም ቢመጣ ጉርለት ነው ያጋጠመው የጎደለ ሊሞላ ነው የመጣው የሞተ ሊያስነሳ ነው የሚሄደው የታመመ ሊፈውስ ነው የሚሄደው አሁንም ቅድም እንዳልኳችሁ ይቺ ሴትዮ ጀርባዋን እንስራ ልቡናዋን ስድብ ያጎበጣት ኑሮ ያጎሳቆላት ማህበረሰቡ የተጸየፋት ያገለላት ሐሜት የጠበሳት እኔ እንደው ዝም ብየሰሏን ስስለው ፊቷ ሁሉ የተጠበሰ ፊት ነው የሚታየኝ እኔ ምክንያቱም ንባቡ ያመለከታል ውሃ ጠጭኝ አላት ጌታዬ አንተ አይሁዳዊ ነህ እኔ ሳምራዊት ነኝ እንዴት ነው አንተ ከኔ ውሃ የምትለምነው ወንጌላዊ ታዳዛው ላይ ጨምሮ ምን አለ እስመ ይሃብሩ ህርመተ አይሁድ ምስለ ሳምራውያን አይሁድና ሳምራውያን በጋብቻ በሰላምታ በምንም ነገር አይገናኙም እንዴት ውሃ ስጭኝ ብለህ ትጠይቀኛለህ ብላ ገረማት መስጠት አለ መስጠት ነው የገረማት እንዴት ከዛ ላይ ወርዶ ከአይሁዳዊነት ግብዝነት ወርዶ ከእስራኤላዊነት ግብዝነት ወርዶ ትዕቢቱን አፍርሶ እንዴት ሊጠይቀኝ ቻለ ለሷ እዛ የተቀመጠው ማን ነው አሁን በሷ እይታ ማን ነው አቤት አይሁዳዊ ነው አይደለም ግን እዛ የተቀመጠው ማን ነው ኢየሱስ ክርስቶስ ነው አይ ውሃ ጠጭኝ ያለሽ ማን እንደሆነ ብታውቂ አንቲኒ አዲ እምሰአልኪዮ አንቺ በለመንሽው ነበር ብላት መለሰላት ካቅሟ በላይ የሆነ ትምህርት ነው ያስተማራት ምእመናን እኛ ሰባከያኑ ሰውን መርጣለን ይገርማል አሁን እናንተ ሁለት ሰው እዚህ ቁጭ ብዬ አላስተምርም በቃ ሰው የለም ብዬ ነው የሚሄደው ምክንያቱም እኛ ልባችሁን አናየውም አሁን እዚህ ቁጭ ብዬ እኔ ቆሜ እያስተማርኩ ነው አሁን ቁጭ ብላችሁ እናንተ ምን ያስቀባጥረዋል ወዳ ቁሞለ አንሄድም ብትሉ ምንም እናቀው ነገር የለም ክርስቶስ ግን ይሄን ግንባርን ሳይሆን ልብ የሚያነባ ማለት ይፈትን ልብ ወኩለያተ እግዚአብሔር ልብ ያመላለሰውን ኩላሊት ያጤሰው መርምሮ የሚያውቅ አምላክ ስለዚህ ዋጠ አንቺ ውሃ ጠጭኝ አለሽ ማን እንደሆነ ብታውቂ አንቺ ነበርሽ የምትለምኚው እሱ አይለምንሽም ነበር ወደ ጠለቀው ምስጢር ዟት እየገባ ነው በኋላ ሴትዮዋ አሁንም ምንድን ያለችው እግዚእ ማሄብኒ አልብከ ዋዘቅቱኒ እሙቁእቱ ይሄ ጉድጓዱ ጥልቅ ነው አንተ ሳይ ባዶ እጅህን መቅጃ የለህም እንዴት አርገህ ነው የምሰጠኝ ብላ ጠየቀችው እኔ ከምሰጠው ውሃ የጠጣ ለዘላለም አይጠማም ማለና አሁንም ወደ ከጉድጓድ አሳልፎ ወሰዳት ወደ ሰማይ ነጠቃት ወደ ምስጢረ ጥምቀት ነጠቃት ወደ ምስጢረ ተዋህዶ ነጠቃት ወደ ትልቁ ነገር ወሰዳት ይችን ተራሴት ይችን እንስራ ተሸካሚ ኑሮ ያጎበጣት ሐሜት ያጎበጣት ኑሮ እጅጃላት ያንገሸገሻት የመረራትን ሴት ወደ ጠለቀው ምስጢር ዟት ገባ በኋላ ሴት አሁንም አልገባትም አዳጌታዬ እንደዛ ከሆነ ለምን አንድ ጊዜ ሰተኝ በየቀኑ ስራ ተሸክሜ ከመንከለከል ለምን ይሄን ነው አሁን ያልከው ነው አሰጠኝ ማለችው አሁንም ሴትዮዋ ያወራች አለችው ስለምንድን ነው ስለ ውሃ ስለ ኑሮ ያወራችው ወደ ትልቁ ምስጢር ይሄን እንዳደረግልሽ ከፈለግሽ ሁሪኬ ጸውኢ ምተኪ ሂጂና ባልሽን ጠርተሽ ይዘሽ ነው ያላት አሁን ቅድም ነግሬያቸዋለሁ ስንት ባል ሞቶባታል አሁን ያለው ባል ስንተኛ ነው አግብቻለሁ እንኳን ለማለት አፍራ ይላሉ ሊቃውንቱ አግብቻለሁ ለማለት አፍራ ጎረቤት ነው የሚቀመጠው እንዳይሞት ጭኗ ላይ እሷ ጭኗ ላይ ሞተውባታል እየተባለ ስለምትታማ በኋላ እሱም ክርስቶስ ባልሽን ጠርተሽ ነው ያላት ወደ ህይወቷ ለመግባት ነው አያችሁ እኔ ብዙን ጊዜ እንደምለው ክርስትና ማጀት መግባት አለበት ኩሽና መግባት አለበት ሱቅ መግባት አለበት ቢሮ መግባት አለበት አሁን እዚህ ያላችሁ አባባሎች አላችሁ ምናልባት ማታ ሚስትህን ሰድበህ አስለቅሰህ ሊሆን ይችላል የመጣው ቲያትር ቤት ቢተር ጥሩ ነው ምን ሰርተህ መጣ አይልም ብር እስከከፈል እግዚአብሔር ግን አንተ ዝግ በጋቢ ተጠቅለህ እንደ በቆሎ ሸት ተቀምጠሃል እግዚአብሔር ቤት ሄዶ የሚስትህን እንባ ነው የሚጠርገው ምናልባት ሰራተኛ አስለቅሰሽ መተሽ ነጠላሽን ለብሰሽ ያገር ባህል ለብሰሽ ተውበሽ እዚህ ቁጭ ብለሽ ከሆነ እግዚአብሔር አንቺን ዝጎልቶ ኩሽና ሄዶ የሚስት የሰራተኛሽን እንባ ነው የሚጠርገው እግዚአብሔር የማጀት አምላክ ነው የኩሽና አምላክ ነው ያልጋብ የቢሮ የሱቅ አምላክ ነው አሁን እኛ ችግራችን ምንድነው ቢሮአችንና ሃይማኖታችን አይገናኝም
እዚህ መጥቶ አቶ ገሌ ይገርማቸዋል አቶ ገሌ ስንት 100 ሺህ ብር ሰጡ አጨብጭቡላቸው። ምናልባት ያ 100 ሺህ ብር በጉቦ የመጣ ሊሆን ይችላል፣ በተጭበረበረን የመጣ ሊሆን ይችላል። እግዚአብሔር ከውጭ እስከው ይችን ሴት ማንን ጠርተሽ ነው ያላት? ቁስሏን ለመንካት ነው? እስኪ ንገሩኝ፣ ቁስሏን ለመንካት ነው? አይደለም። ሐኪሞች የቆሰለውን አካላችን ለምሳሌ ያበጠ አካል ቢኖረን በእጃቸው ይነካኩታል፣ ጓንት አድርገው አይደለም? ሲነካኩት ያመናል። ቁስሉን የበለጠ ለማስፋት ነው ለመፈወስ ነው? አቤት! ዝም ብሎ መንገደኛ ቢነካችሁስ እንጨት ቢወጋችሁ የበለጠ ለማቁሰል ነው አይደል? ይቺ ሴት ቁስሏን የነካካት ቁስሏ ላይ መድኃኒት ሊያደርግ ነቅሮ ሊጥልላት ነው። ሂጂ ባልሽን ጠርተሽ ነው ያላት። ከዋለ ሴትዮዋ ኧረ እኔ ባል የለኝም አለችው። ምን ቸገረ ልገላገለውና ውሃን ቀድቼ ልሄድ ነው ጉዳዩ። ግን የያዘችው የያዛት ቀላል እግዚአብሔር ነው፣ ቀላል ነገር። አይ ባል የለኝም አንቺ ውሸታም እንደማለት እኮ ነው። ቀድሙሰ 5 እደው ነበሩ ምስሌኪ፣ በፊት 5 ባሎች ነበሩሽ። ወይ እዝየሰ ዘሃሎ ምስሌኪ ይኮነ ምታኪ፣ ዛሬ ያለው 6ኛው ግን ባልሽ አይደለም። ባል ማለት በሐሳብ በስጋ በሁሉ ነገር አብሮ የሚኖር ነው። አሁን ያለው ባልሽን ጎረቤት የሚኖር የይስሙላ ባል ነው ያለሽ ብሎ አፈረጠው ቁስሏል። ደነገጠች ሴትዮዋ፣ በረገገች። ማን ነገረብኝ? ማን አወራብኝ? እዚህ ድረስ ችግሬ ተከትሎ የመጣው ብላ ደነገጠችው። ከዛ በኋላ ርእየከ ከመ ነቢይ አንተ፣ ጌታዬ እንደው ዝም ብዬ ስገምት ነብይ ትመስለኛለህ አለችው። ቅድም ምንድነው ብላ ነበረ? ቅድም ከውሃ ጉድጓድ አጠገብ ያገኘችው ማን ነበረ? እንደሷ ንገሩኝ። አንድ አይሁዳዊ ትዕቢተኛ፣ ሰው የሚንቅ፣ ሰው የሚጸየፍ ሰው ነበረ። ውሃ ጠጭ ስላትም የገረማ። አሁን ደግሞ ከውሃ ጠጭኛ አለፈና ወደ የት ሄደ? ወደ ጓዳዋ ገባ፣ ወደ ምኝታዋ ገባ፣ ወደ ጥልቅ ጭንቀቷ ገባ፣ ወደ ቁስሏ ገባ፣ ወደ ቆሰለችበት፣ ተስፋ ወደ ቆረጠችበት፣ ከጎረቤቶቿ ጋር ወደ ተኮራረፈችበት፣ ኑሮን ጎምዛዛ ወዳደረገባት ንግግር ገባ። ሂጂ ባልሽ ኧረ ጌታዬ እንደ ነብይ ያያለሁ ብላ። ከዛ በኋላ እቺ ሴትዮ ተማረች። ወደው ላሳጥረውና ታሪኩን ወደ ሰፈሯ ገስክሳ እንስራዋን ጥላው ሄደች። አያችሁ፣ ትምህርት እንዲህ ነው የሚለውጠው። የክርስቶስ ቃል እንዲህ ነው የሚለውጠው። አሁን እኛ እናንተን እንስራ አላስጣልናችሁም። ለምን እንዳላስጣልናችሁ ታውቃላችሁ? እኛ ራሱ ከነንስራችን ቁመን ምን ሰብካችሁ ተመሳሳይ ነን። ሐኪም ቤት የተገናኘ በሽተኞች እንጂ እዚህ ፈዋሽም ተፈዋሽም የለ። አሁን ክርስቶስ ወደ ኑሮዋ ሲገባ፣ ወደ ህይወቷ ሲገባ ባልሽን ጠርተሽ ነይ ሲላት ትምህርቱ ከልብ እንደሆነ ተረርታ ወደው እንስራዋን ጥላው ሄደች። እዛ እየሮጠ እኔ አሁን ቅድም ስትመጣ ትታያቸዋለች። እንስራ ተሸክማ ፊቷ ተጨማዶ ጠውልጋ ብቻዋን እያወራች ምንድነው መፍትሄው የት ልሂድ እያለች ትጨነቅ የነበረ ሴትዮ አሁን ሐሳቧን ከልቡናዋ አራግፋ እንስራዋን ከጀርባዋ ጥላ ባዶዋን ሮጠች ወደ መንደሯ፣ ወደ ሰፈር ሄደች። አረ ስሙኝ፣ አረ ጉድ ነው፣ አረ ዛሬ ተአምር ተፈጥሯል። ነገረኒ ኩሎ ዘገበርኩ፣ ያደረኩትን ሁሉ የነገረኝን አገኘሁት ብላ ወደ ለሰፈሩ ተናገረ። የሰፈሩ ሰው ንቅል ብሎ ወሬ ይወደለ። አሁን እነሱ እንደዚህ ያለ ጉድ ይመጣል እንዳለ እግዚአብሔር እናገኘዋለን ብሎ ምንድነው ብትቀባጠረው እስኪ ነው ብለው ነው ሄዱት። ይገርማቸዋል። የሰፈር ሰው ግልብጥ ብሎ በጠራራ ፀሐይ ወደ ጉድጓዱ መጣ። ሲመጡ እግዚአብሔር ነው ያለው። ታምር ነው። ደነገጡ ሰዎቹ። በኋላ ተማሩ፣ አመኑና መጨረሻ ምን አሏት? አኮ በነገረ ዚአኪ ዘአመነ አላለሊነ ርኢነ ወሰማይተ ኮነ ወአመነ ቦቱ። እኛ ራሳችን አይተን መስከረንለት አመነው እንጂ በአንቺ ንግግር አይደለም ያመነው። ሊቃውንት ሲተረጉሙ ሴት ሰበከቻቸው ብለው ትዕቢት ነው። እኛ ራሳችን አረጋግጠን እንጂ ባንቺ የመረጃ ምንጫቸው ማናት? እሷ ናት አይደለም? የሷን ውለታ ገደል ለመጨመር አንቺ ስለነገርሽን አይደለም ያመን ነው ብለው ዙሮ እዛ ሰፈር ገብቶ 3 ቀን ዋስተውቆ አረ በዚህ ቆይልን ብለው ለምነውት በተናቀው ሰፈር በተጠሉ ሰዎች መካከል
አንድ አይሁዳዊ አንድ እስራኤላዊ የጌቶቹ ጌታ የነገስታቱ ንጉስ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር የተገለሉ ሰዎች የተጠላ ማህበረሰብ የተጠላች ሴት ኑሮ ያንገሸገሻት ሐሜት ያንገሸገሻት ባሎች እየሞቱባት ህይወት ነገ የማይናፍቃት ትናንትና ትዝማይላት ነገ የማይናፍቃት ሰው ተስፋ ቆርጧል የሚባለው ሶስት ነገር ሲያደርግ ነው ምእመናን አንደኛ ትናንትናን ሲረሳ ሁለተኛ ነገን መናፈቅ ሲያቆም ሶስተኛ ዛሬ ሲሰለቸው ሰምታችሁኛል ነገ ይናፍቃችኋል ዛሬ አልሰለቻችሁም ትናንትና ትዝ ይላችኋል ጀግና ማለት ያለፈውን በጥሩ ትዝታ የሚገመግም የነገውን በጥሩ ተስፋ የሚያልም የዛሬውን በትጋት የሚፈጽም ነው ጀግና የሚባል ይቺ ሴት ከሶስቱም የተፈናቀለች ነበረች ትናንትናም ትዝ አይላትም ጥሩ ትዝታ የላትም ነገም ጥሩ ተስፋ የላትም ዛሬም ሐሜቷ አንገሽግሿታል ዝም ብላ የምትንከላወስ እንደው ታንቆ መሞት ኃጢያት እንደው ታንቃ ህይወት ኃጢያት ነው ብላ አይደለም ነው ህይወት አሳስቷት የምትኖር ሴት ነበረች እዛ ሰፈር ገባ ሰዎቹን አከበረ አስተማረ 3 ቀን 2 ቀን እዛ ቆይቶ ወጣ ነው ምእመናን ይሄ የዛሬ 2000 ዓመት የተደረገ ታሪክ ነው አይገርምም ታሪኩ የእግዚአብሔር ፍቅር የእግዚአብሔር ትትና ፍላጎቱ ልብ አድርጉ ይቺ ሴት አንድ አይሁዳዊ ጋር ስትነጋገር በቋንቋ ይገናኙ በባህል አይገናኙ ትዕቢተኞች ያንን አጥር አፈረሰው እግዚአብሔር ያንን ግንብ አፈረሰው እግዚአብሔር ያንን ልዩነት አፈረሰው እግዚአብሔር ዛሬ ሀብታሙ ከድሃው ጤነኛው ከበሽተኛው ያተረፈ ከከሰረ የተሾመ ከተሻረ መልካሙ መልክ የለኝም ከሚለው አንድ ሆነን እንድናመሰግን የጥሉን ግድግዳ ናደው እግዚአብሔር አሁን እዚህ ውስጥ ያለን ሰዎች በኑሯችን የተለያየን በቋንቋችን የተለያየን አንዱ አማራ ሊሆን ይችላል አንዱ ኦሮሞ ሊሆን ይችላል አንዱ ትግራይ ሊሆን ይችላል አንዱ የሆነ ፓርቲ ደጋፊ ነው አንዱ የሆነ ፓርቲ ደጋፊ ነው አንዱ ነጋዴ ነው አንዱ ያተረፈ የሞላለት አንዱ የከሰረ የጎደለ አንዱ በሽተኛ አንዱ እንኳን የትርፍ ሊኖረው የዕለት ዳቦ ያጣ ሊሆን ይችላል ይሄን ሁሉ ልዩነት አንድ አድርጎ ግን ማን ይባርከናል ጮክ ብላችሁ ንገሩን ማን ይባርከናል እግዚአብሔር ይባርከናል አሁን ይቺ ሴት ወደ ውሃው ጉድጓድ መጣ ማንን አገኘች ብያችኋለሁ እግዚአብሔር እናገኘች በመልካ ህማማታችን በህማማት ሰሞን ከሚዜመው ዜማ መካከል አባ ጊዮርጊስ ምን ብሏል መሰላችሁ ዘሰአልከ ማየ እምነ ሳምራዊት ብእሲት ከመትፈጽም ኩሎ ነገረ ትስቢት እንዘ አንተ ማየ ሕይወት ጌታ ሆይ የሰው መሆንን ለማሳየት ተጠማሁ ብለህ ደክሞህ በውሃ ጉድጓድ አጠገብ ተቀመጥ አንተ የሕይወት ውሃ ስትሆን ውሃ ለመንክ አለ እግዚአብሔር ራሱ የሕይወት እንጀራ ነው ርቦታል የሕይወት ውሃ ነው ጠምቶታል ቁስል ፈዋሽ ነው ቆስሏል ሙት ያስነሳል ሞቷል ብርሃን ይሰጣል በጨለማ ቤት ታስሯል ውሃውን ወን አድርጎ መስቀል ላይ ተጠማሁ ብሏል ዛሬም በውሃ ጉድጓድ አጠገብ የመጣችሁ ወደ ተናቀ ቦታ የመጣችሁ ኑሮ የከበዳችሁ ሐሜት ጎረቤት ኑሮ የከበዳችሁ ጥላቻ ያንገሸገሻችሁ ኑሮ ተስፋ ያስቆረጣችሁ ምን ልብላ ምን ልልበስ ከማለት ጀምሮ ሀብታችሁ ደስታ ሊፈጥርላችሁ ያልቻለ መልካችሁ ደስታ ሊፈጥርላችሁ ያልቻለ ሰዎች ካላችሁ እንስራችሁ ሊያስጥላችሁ ሐሳባችሁ ሊያራግፍላችሁ ከሰው ጋር ሊቀላቀላችሁ ጥያቄያችሁ ሊመልስላችሁ ከበራችሁ ቁሟል እግዚአብሔር ይሄን ተስፋ እንነግራችኋለን ከበር ቁሜ ምን አደርጋለሁ አለ ጌታ አንኳኳለሁ አለ ማንም በሩን ቢከፍትልኝ ምን አደርጋለሁ አለ እገባለሁ ብቻ አይደለም ከሱ ጋራ ምን አደርጋለሁ አለ እራት እበላለሁ አለ እግዚአብሔር እኮ ነው እራት የሚበላው ምን ማለት ነው ሊቃውንት ሲተረጉሙ እራቱን ባርክለታለሁ ማለት ነው አሉ ቆሎ ቢቆረጥም ድንች ቀቅሎ ቢበላ ውስጥ ቁርጥ ቢበላ ክትፎ ቢበላ እግዚአብሔር ከተለየው ክትፎ እግዚአብሔር የባረከው ቆሎ ይበልጣል ወገኖቻችን ብዙዎቻችሁ ለስላሳ አንሶላ ሙቅ ብርድ ልብስ ምቹ ፍራሽ ጥሩ ምኝታ ቤት ውበቱን የጠበቀ ምኝታ ቤት አዘጋጅታችሁ ስትገላበጡ አላደራችሁም ወይ ብር አንሶላ ይገዛል እንቅልፍ አይገዛም ብር ጥሩ ፍራሽ ይገዛል እንቅልፍ አይገዛም እንደዛማ ቢሆን ሀብታሞቹ እንቅልፋችንን ሰብስበው ገዝተው መጋዘን አሽገው ጉድ ይሰሩን ነበር አይደለም መጋዘን በቃ እንደ ዛሬ ጤፉን ያሸጉ አንድ ሰሞን አንድ ቀን ትዝ ይላችኋል ጨው ጠፍቶ የዛሬ ስንት ዓመት ነው ጨው ጠፋ ተብሎ
አሽገው 200 ብር ኪሎ እየተሸጠ አስታውሳለሁ። ግን እግዚአብሔር ግን በሱ ቁጥጥር ውስጥ ያደረጋቸው አየሩ አሁን የነፋሱ ኦክሲጅኑ ራሱ በማን ቁጥጥር ስር ነው? እንደው በቀበሌው ሊቀመንበር ይሆን ስብሰባ ስትቀሩ ኦፍ ያደረገው አላለቀል በቃ። አረ በሚስት ቁጥጥር ሲሆን አሁን እግዚአብሔር እንደው ባልና ሚስት አንድ አካል ናቸው። እንደው 2 ሳምባ ከማባከን ለወጭ ቆጣቢ 1 ሳምባ ለ2 ልስጣቸው ቢባል አንተ እንትና የራስን ተንፍሰ ኦፍ አርጋ አትወጣም ከቤት። እውነቱን ለመናገር እንደው ለመሳቅ አንድ ጥርስ 32 64 ጥርስ አላባክንም ለባልና ሚስት ይበቃል ብሎ ቢሰጥ እግዚአብሔር የራስህን ስቀ ኦፍ አርጋ አትጠፋም። እግዚአብሔር ግን አላደረገው። ወሳኝ የሆኑትን ነገሮች በማን ቁጥጥር ስር ናቸው? በሱ ፀሐይ በማን ቁጥጥር ስር ናት? አምፖሉስ በመንግስት ነው። ይሄው እንደ ብር ይጨምርብሃል አይደል? እግዚአብሔር ፀሐይ ላይ ቆጣሪ ያስገብቶ በቃ ከዛሬ ጀምሮ ከፈል ቢል እንኳን አንተ እነ ቢልጌታ አይከፍሉትም። ጨለማ ወጦት ይቀር ነበር። ወሳኝ የምንላቸው ነገር በማን ቁጥጥር ስር ናቸው? ውሃ በማን ቁጥጥር ስር ነው? ሃይላንዱን እያልኳቸው እሱ ያጭበራኛ ያሸግን እየሸጥንበት ነው። እሱ የፈጠረው ቁጭ ብሎ እኛ እንሸጥበታለን አይደል? እኛ እኮ እግር የፈጠረው ነረስተን እኮ ሩጦ ያሸነፈውን የምናጨበጭበው እንደ ቆንጆነን እያለው አሁን የቁንጅና ውድድር በጣም ይገርመኛል። ሴቱ ብዙ ብር ይሸለሙበታል እኮ እንደው በእውነቱ ያንን ጸጉር ማዳበሪያ አልጨመሩ እንዴ መልክ ጥርስ አስተካክሎ የፈጠረ አይን እኔ እንደ ቁንጅና ተወዳዳሪ ካላችሁ ብሩን አምጡና ጧፍ ይገዛበት። ቦኑ የእናንተ በሰው ንብረት ነው የተሸለማችሁ እንዴ። ለምሳሌ ህንጻ አሳምሮ የሰራ ኢንጂነር ቢኖር ሽልማት ብንፈልግ ህንጻው ላይ ነው የምንለጥፈው። ለማን ነው የሚሰጠው? ለኢንጂነሩ ነው። አሱቦ የፈጠረሽ ውብ ከሆንሽ ነው። ለዛው ውብ አንጻራዊ ነው። ውብ የለም እውነቱን ለመናገር እዚህ ሀገር ቆንጆ አለ ብዬ አላምንም። ሀብታምም ውብም የለም። የሚገርማችሁ ነገር አርቲፊሻል ነው። አንዳንዱ አፍንጫው ስንደዱ ይሆንና ጥርሱ አድራሻው ሊጠፋ ይችላል። ሙሉ ቆንጆ አለ እንደ እስቲ ወንዶ ተስማምተን አይደል ቆንጆ የተባባል ነው። እርሳቸው እንደው ተስፋ ከምንቆት ታምሪ ያለሽ ብለናቸው እንጂ ዝርዝር ጉዳይ ተነታኔ ብንሰራ ቆንጆ የሚባል ነገር የለም። ውብ እግዚአብሔር ብቻ ነው። ሁሉም በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። የሚገርማችሁ ያው የቁንጅና አወዳዳሪዎችን አይን ያዝልን እንጂ እኔ እናቴ ብታገኝ ባለም ላይ አንደኛ ቆንጆ ለእናቴ እኔ ነኝ። ይገርማችኋል። እናት አወዳዳሪ ብትሆን ልጇ ነው አንደኛ ባለም ላይ። አባታችን ውቦች ነው ለኛ። በደሙ የተዋበን፣ በስጋው የተዋበን፣ በችንካሩ የተዋበን፣ በቁስሉ የተዋበን፣ ለመንግስተ ሰማያት የታጨን፣ በጥምቀት የተወለድን የሥላሴ ልጆች፣ የመንግስተ ሰማያት ዜጎች፣ የድንግል ማርያም ልጆች እኛ አይደለም ውቦች ነቱን ለመናገር። ስለዚህ ይችን ሳምራዊ ሴት ሳይንቅ ያነጋገረ እግዚአብሔር አንተን አይንቅም ነው። አይ ደና ዋሉ የመከረን ያስተማረ ክብርና ምስጋና ይግባው። በደም አጨብጭቡ። ድገሙት። ለምን መሰላችሁ? እልልታ፣ ጭብጨባ፣ ጸናጽል፣ ከበሮ ዛሬ የመጨረሻው ነው። ከዛሬ ሳምንት ጀምሮ እነ ጸናጽል እነ ከበሮ እነ መምህር ለዓለም አሉ በቅኔ ቤት ይህን ሰሞን ቅኔ የምንቀኘው የምንቆጥረው የምናስነግረው የምንነግረው በጸናጽልና ከበሮ ወደ መጋዘን ይገባሉ። ታውቃላችሁ አይደለም? ጸናጽል የለም፣ ከበሮ የለም፣ እልልታ ጭብጨባ የለም። የጽሙና ወቅት ነው፣ የመረጋጋት ወቅት ነው። ስለዚህ እግዚአብሔር እችን ሳምራዊት አክብሮ ሰው ያደረገ እንስራዋን ያስጣለ ሐሳቧን ያስጣለ ዛሬ ሀገራችን እንስራ አለባት። እናንተ እንስራ አለባችሁ፣ ጭንቀት አለባችሁ። ይቺ ሴት ስንት ባል ነው የሞተባት? አቤት ኢትዮጵያችን ሳምራዊት ናት ብንል ስንት ሰው ሞቶባታል? ስፍር ቁጥር የለውም። በጦርነት እንሞታለን፣ በበሽታ እንሞታለን፣ በረሃብ እንሞታለን፣ እርስ በርስ እንጋደላለን። ስለዚህ ያን ሁሉ ነገር ግድግዳውን እንዳፈርሰው ደሙን እንዳደርቀው እርቅ እንዲመጣ በውሃ ጉድጓድ አጠገብ ሳይጸየፍ የተገኘ እግዚአብሔር ዛሬ እንጥራው ይመጣል። በእርግጠኝነት እነግራችኋለሁ፣ ይመጣል፣ ይለውጣል፣ ይቀይራል። ያቺ ሴት ዛሬ 2000 ዓመቷ ነው አይደለም? ዛሬ ታሪኳን እየነገርናት አይደለም? 2000 ዓመቱ ታሪኩ የሚቆይለት ማን ነው? አሁን እዚህ ውስጥ ያለ ነው ብዙዎቻችን ብንሞት እንደው ለአርባችን እንኳን ስማችን ከደብተር ተፈልጎ አይደል የሚገኘው? ምን ማንጠልጠያለ? ምን በጎ ስራለን? እግዚአብሔር ይችን ተራ ሴት ከነ ጴጥሮስ ከነ ዮሐንስ እኩል መድቦ የወንጌላዊ ዮሐንስ ጽፎላታል። ለመጀመሪያ ጊዜ የመጀመሪያዋ ወንጌል ሰባኪ ሴት ይቺ ሴት ናት። ለመጀመሪያ ጊዜ
ሰው ሰብስባ አገር ያሳመነች አገር ያሳመነን ነው ህይወቷ የተለወጠ። ከዛ በኋላ 5 ባል 3 ባል በጣጣው ጎረቤት ያማ ሁሉ ተቀየረ። እግዚአብሔር አንተን ሲለውጥህ ሐሜተኞች ይቀየራሉ፣ የጠሉ ይቀየራሉ፣ ጨለማውን ብርሃን ያደርገው። ጠላቴ ሆይ በወርቅ እነሳለሁና ምን አይበልህ ደስ አይበልህ ነውና እባካችሁ ጾሙን በስነ ስርዓት እንጹም። ከቂም ከበቀል ከጥላቻ እንላቀቅ። ይችን ሴትዮን ስራዋን ያስጣለ እግዚአብሔር ክፋታችን ያስጥለን፣ መለያየታችን ያስጥለን፣ ተንኮላችን ያስጥለን፣ ያግባባን ያደማምጠን። እሱ ደክሞት እንዳረፈ እኛንም ከድካም ያሳርፈን። ደህና ዋሉ።